ሻሎም የአባቴ ብሩካን እንዴት ናችሁ? ዛሬም እንደተለመደው የእግዚአብሔርን ቃል እንማራለን። የእግዚአብሔር ቃል ክፍል ያለው ትንቢተ ኤርሚያስ ምዕራፍ 31 ላይ ነው። ርዕሱ እግዚአብሔር ይወዳቸዋል በሚል ሐሳብ አገለግላለሁ። የረዳን ያገዘን እግዚአብሔር ይባረክ። ባላችሁበት የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር ከእናንተ ጋር ይሁን። በጌታ በኢየሱስ ስም የእግዚአብሔርን ቃል አብረን እናነባለን። በዚያን ዘመን ይላል እግዚአብሔር፣ ለእስራኤል ነገድ ሁሉ አምላክ እሆናለሁ፣ እነርሱም ሕዝቤ ይሆኑኛል። እግዚአብሔር እንዲህ ይላል፣ ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን ያገኛል። እኔም ለእስራኤል እረፍት ለመስጠት እመጣለሁ። እግዚአብሔርም ከሩቅ ተገለጠልን እንዲህም አለን፣ በዘላለማዊ ፍቅሬ ወድጄሻለሁ፣ ስለዚህም በርህራዬ ሳብሁሽ። የእስራኤል ድንግል ሆይ እንደገና አንጽሻለሁ፣ አንቺም ትታነጫለሽ። ከበሮችሽንም እንደገና አንስተሽ ከሚፈነጥዙት ጋር ትፈነድቂያለሽ። እንደገናም በሰማሪያ ኮረብቶች ላይ ወይን ትተኪያለሽ፣ አትክልተኞችም ይተክሉላችኋል፣ በፍሬያውም ደስ ይላቸዋል። ጠባቂም በኤፍሬም ኮረብታ ላይ ኑ ወደ ጽዮን ወደ እግዚአብሔር እንውጣ ብለው የሚጮሁበት ቀን ይመጣል ይላል። ክብር ለእግዚአብሔር ይሁን። በጣም ደስ የሚል ቃል ነው። ሃሌሉያ። ስለ ያዕቆብ ደስታ ዘምሩ፣ ስለ ሕዝቡም አለቃ እልል በሉ። ምስጋናችሁን አሰሙ። እግዚአብሔር ሆይ የእስራኤል ቅሬታ ሕዝብ አድን በሉት ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ዛሬ ከማንኛውም ቁጣ ከማንኛውም ጥፋት በፍቅሩ በኢየሱስ ስም ይመልሳቸዋል። በፍቅሩ በኢየሱስ ስም ይመልሰናል። እግዚአብሔር ዛሬ ወዶናል። እግዚአብሔር ዛሬም ይወደናል። ወንድሜ እህቴ፣ ጌታ ኢየሱስ ክርስቶስ ይወዳቸዋል። በተለያየ ነገር ውስጥ ያላችሁ ለሰው ልጅ በጣም አስፈላጊና ነሰሰሪ ነገር ከሚባል አንዱ ፍቅር ነው። ፍቅር ትዳርን የሚያቆም ፍቅር ነው። ሀገርን የሚያስቀጥል ፍቅር ነው። ስራን የሚያስቀጥል ፍቅር ነው። ልጆችን የሚያስቀጥል ፍቅር ነው። ከእግዚአብሔር ጋር ያለ ፍቅር ነው ጌታን እንድታመልክ የሚያደርግ ፍቅር። መጽሐፍ ቅዱስ ላይ ሲናገር ከሁሉ ይበልጣል ይላል። ዛሬ የሰው ፍቅር አይደለም ላወራችሁ የመጣሁት፣ የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ደግሞ አቻ የለውም። የእግዚአብሔር ፍቅር ደግሞ ነፍሱን አሳልፎ እስከ መስጠት ጌታ ኢየሱስ ክርስቶስን በመስቀል ላይ እስከ መሰቀል ድረስ አድርጎታል። ይሄ ለምንድን ነው? እኔና እናንተን ከዘላለም ሞት ለማዳን፣ እኔና እናንተን ከገባንበት ኃጢአት ማቅ፣ ማንኛውም መርገም፣ ማንኛውም ጉስቁልና፣ ማንኛውም ጨለማ ለማውጣት ጌታ ኢየሱስ ክርስቶስ የመጣበት ፍቅር ነው። እግዚአብሔር አንድያ ልጁን እስከሚሰጥ ድረስ እንዲሁ ዓለምን ወዷልና ይላል። ይሄ መውደድ ምን አይነት መውደድ ነው ወንድሞቼ? ስለ ፍቅር የሚደረግ ነገር ደስ ነው የሚለው። ስለ ፍቅር የሚደረግ ዋጋ፣ ስለ ፍቅር የሚደረግ መስዋዕትነት ደስ ነው የሚለው። ይሄኛው ፍቅር ግን መንግስተ ሰማይ የሚያስገባ የዘላለም ሕይወት የሚሰጥ፣ ይሄኛው ፍቅር ግን ከሞት የሚያድን፣ ይሄኛው ፍቅር ግን እየገደሉት የሚያደርጉትን አያውቁምና ይቅር በላቸው የሚል ፍቅር ከየት ይገኛል? ሃሌሉያ። ነፍሱን አሳልፎ ለወዳጆቹ እስከ መስጠት ድረስ ያለ ፍቅር ከየት ይገኛል? ለጠላቶቹ አሳልፎ እስከ መስጠት፣ ነፍሱን ለጠላቶቹ አሳልፎ የሰጠ ኢየሱስ ክርስቶስ ብቻ ነው። ለወዳጅማ የሚሞት ሁሉም ይሞታል፣ ለወዳጁ ነው። ለጠላት ግን የሞተ ኢየሱስ ክርስቶስ ነው። ለሚሰቅሉት፣ ለሚገርፉት፣ ለሚቀጠቅጡት፣ ለሚዘብቱበት፣ ለሚክዱት፣ ለሚያሳድዱት፣ ለሚሸነግሉት፣ ለነዚህ ሁሉ ዓለም ላይ ለሚደረጉት ኃጢአት ጌታ ኢየሱስ ክርስቶስ የሞተበት ፍቅር ዛሬም አልበረደም አለ። በዚህ ክፍል ላይ ስንመለከት እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ከሩቅ ተናገረ እንዲህ አለ፣ በዘላለማዊ ፍቅሬ ወድጄሻለሁ፣ ስለዚህ በርህራዬ ሳብሁሽ ይላል።
ዛሬም በርህራሄው እግዚአብሔር ይሳበን። ዛሬም እግዚአብሔር በምህረቱ ይሳበን። ዛሬም እግዚአብሔር በታማኝነቱ ይሳበን። ዛሬም እግዚአብሔር በፈውሱ ይሳበን። በኢየሱስ ስም ዛሬ ጥላቻ ከእግዚአብሔር ያራቀን፣ ከእግዚአብሔር ከቃሉ ያራቀን። እግዚአብሔር እንደ ጠላን ያስመሰለ ሰይጣን ነው፣ ውሸት ነው። እግዚአብሔር አይወድህም፣ እግዚአብሔር አይፈልግም፣ እግዚአብሔር አንተን ትተዋል፣ እግዚአብሔር አንተን ረስተዋል፣ እግዚአብሔር አንተን ጥሏል የሚል የጠላትን ዜና እየሰማን አምላካችንን አናማርርም፣ አምላካችንን አንጠረጥርም። ዛሬም እግዚአብሔር ይወደናል። እግዚአብሔር ይወደኛል በሉ እስቲ። ሰው ቢገፋችሁ፣ ሰው ቢጠላችሁ፣ ሰው ቢንቃችሁ፣ ሰው ቦታ ባይሰጣችሁ፣ ስፍራ ባይሰጣችሁ፣ ባያከብራችሁ፣ እግዚአብሔር ግን የመረጣቸውን ማን ይከሳቸዋል ይላል። እግዚአብሔር ይወድሃል ወንድሜ። ሚወደኝ የለምና ልሙት አትበል፣ ልጥፋ አትበል፣ ልሰቀል አትበል፣ አገሩን ጥዬ ልሂድ አትበል፣ መሮኛል አትበል፣ ማራ ሆኖብኛል አትበል። እግዚአብሔር መራራውን ወደ ጣፋጭ መቀየር ይችላል። እግዚአብሔር ምድረ በዳውን ማለምለም ይችላል። አልተሳካልኝም፣ አልሆነልኝም፣ ለኔ አልሰመረልኝም፣ እምቢ ብሎኛል፣ ተስፋ ቆርጫለሁ፣ ህይወት ምን ያደርግልኛል አትበሉ። አብሶ ወጣቶች እግዚአብሔር ይወድሃል። እግዚአብሔር ይወድሻል። እግዚአብሔር ሲወድ አነጋጋሪና አስገራሚ ነገር ይሆናል። ለምሳሌ ስንመለከት መርደኪዮስን እግዚአብሔር ሊታደገው ሲፈልግ አስጢን በንጉስ ፊት መወደድ እንደነበራት ነይ ስትባል አልፈልግም ስትል እግዚአብሔር ስትጠላ ስትባረር፣ አስቴር ደግሞ በንጉስ ፊት የመወደድ ሞገስን አገኘች፣ ወደ ንግስና ገባች። ዛሬ በኢየሱስ ስም መወደድ ማለት ነው በሮችን ያስከፍታል። የእግዚአብሔር መወደድ ደግሞ አስበው፣ ነገር ሁሉ ሲጨላልም፣ ነገር ሁሉ ተስፋ ሲያስቆርጥ፣ የእግዚአብሔር መወደድ ሲመጣ፣ የእግዚአብሔር መወደድ ሲገባ፣ ምድረ በዳ የሆነው ነገር እግዚአብሔር ሲወድ፣ እግዚአብሔር ሲረዳ፣ እግዚአብሔር ሲያከብር፣ አላስፈላጊ ነገሮችን እግዚአብሔር ወደ መልካም ወደ በጎ ይቀይራል። ላንተ ብቻ አይደለም ለቤተሰብ ሁሉ መድኃኒት ያደርጋል። አንተ የተናከውን፣ አንቺ የተናቅሽውን፣ አንቺ ተስፋ የተቆረጠብሽን፣ ከዚህ በኋላ ሰው አትሆኝም የተባልከውን፣ ከዚህ በኋላ ሰው አትሆንም የተባልከውን እግዚአብሔር ሰው ያደርጋል። ይሄን ማየት እንችላለን። መርደኪዮስ አይሁድን የክርስቶስን ወይም ደግሞ ለዚህ ምስል አልሰግድም፣ እኔ ለዚህ አልንበረከክም፣ አልገዛም፣ አላመልክም ሲል እሱንም ዘሩንም ቤተሰቡንም አጥፉት ተብሎ ደብዳቤ ሲጻፍ እንመለከታለን። ጠላት ዘር ማንዘሩ ሊደፈስስ ሊያጠፋ እናያለን። ግን እግዚአብሔር መርደኪዮስን ለማዳን ምን አደረገ? አስቴርን አስገባ ቤተ መንግስት። ዛሬ እግዚአብሔር ከየት ያድነኛል አትበል። አንተ ግን በታማኝነት የእግዚአብሔርን ስም አክብር። በሄድክበት ምድረ በዳ፣ በሄድክበት የሰው አገር፣ በሄድክበት በግዞት በባርነት በማንኛውም ቦታ ክርስቶስን አሳይ። እግዚአብሔርን አክብር። ሰላማዊ ሁን። እግዚአብሔር ከአመድ ላይ ያነሳል። እግዚአብሔር ከትቢያ ላይ ያነሳል። እግዚአብሔር የተረሳውን ያስታውሳል። ዮሴፍን አስታውሰኝ ብሎት ነበረ፣ ነገር ግን ሊያስታውሰው አልቻለም። እግዚአብሔር እንዲታወስ ምክንያት አደረገና ቤተ መንግስት እንቅልፍ ማሳጣት ጀመረ፣ ህልም መላክ ጀመረ። እግዚአብሔር ዮሴፍን ስለሚወደው እግዚአብሔር ከዮሴፍ ጋር ነበር ይላል። በገባበት በሄደበት በማንኛውም ስፍራ እግዚአብሔር ከወደደ የትም ብትሆን ካንተ ጋር ይሆናል። ሰው የሚወደው ሰው ሊለየው ለአንድ ደቂቃ አይፈልግም። እግዚአብሔር ከወደደ፣ እግዚአብሔር ከወደደሽ የትም ብትሆን የትም ብትገባ ካንተ ወዴትም አይሄድም፣ ካንተ ወዴትም አይርቅም። እግዚአብሔር ከወደደ ወንድሜ፣ እግዚአብሔር ከመረጠ ምን ትፈልጋለህ? እግዚአብሔር ነገር ፈለገና በዛ በግብጽ ሀገር ዮሴፍን ለማንገስ ፈለገና እንዲህ ይላል፣ ህልም የሚፈታ አንድ ሰው አለ፣ አስታወስኩኝ፣ የኔን ኬዝ የፈታ የኔን ችግር የፈታ አንድ ሰው አለ ብሎ ዮሴፍን ከእስር ቤት አስቸኮሉት ይላል። በናዝሬቱ በኢየሱስም ዛሬ ትቸኩላለህ። በናዝሬቱ በኢየሱስም ወደ ተነገረልህ ትንቢት ትቸኩላለህ፣ ትፈጥናለህ። በኢየሱስ ወደ ምርኮ ትሄዳለህ። ወደ ተበላብህ ዘመን እግዚአብሔር የተበላብህን ዘመን ይክሳል። እግዚአብሔር የተበላብህን እድሜ ያስመልስላል። እንዴት አስመለሰ? እግዚአብሔር ተበቀለለት። ወንድሞቹ ወድቀው እግሩ ላይ እስከሚሰግዱ ድረስ፣ ማንነቱ እስከሚቀየር ድረስ ታሪኩን ቀያየረ። ይነግሳል ብሎ ያልጠበቁበት ቦታ ህልሙ ተፈጸመ፣ ትንቢቱ ተፈጸመ። በናዝሬቱ በኢየሱስ ስም ተነብያለሁ። ከባድ ሆነብኝ የምትለው ነገር ቀላል ይሆናል። በኢየሱስ መድረስ አቃተኝ የምትልበት ነገር ዘንድሮ ትደርሳለህ። በናዝሬቱ በኢየሱስ የእግዚአብሔር ፍቅር በአንተ ላይ ይበዛል። እግዚአብሔር ይወድሃል፣ አንተም እግዚአብሔር ውደድ።
ስለዚህ ምን እናርግ? የጌታ ፍቅር ይብዛልን። ሁሉ ጊዜ መጸለይ ይሁንልን። ሁሉ ጊዜ ቃሉን ማንበብ ይሁንልን። ሁሉ ጊዜ እግዚአብሔርን ፊት መፈለግ ይሁንልን። ያለሱ መኖር አልችልም ማለት ይሁንልን። በጌታ መኩራት እንጀምር። አንፈር፣ አንሸማቀቅ። ቃሉን ይዘን እንሂድ። ቃሉን ደግሞ እንኑረው። እግዚአብሔር አነጋጋሪ ተአምራትን ያደርጋል። እግዚአብሔር በረከቱን ይለቃል። እግዚአብሔር ፈውሱን ይለቃል። አስገራሚና አነጋጋሪ ነገር